የሪኤግዚት ኤግዛም የመመዝገቢያ ሊንክ አሁን እንደምታዩት አክቲቭ ሆኗል። ከዚህ በፊት በሰራሁላችሁ ቪዲዮ ሊንኩ አክቲቭ የሚሆነው የትምህርት ምዘናና ፈተናዎች አገልግሎት የመመዝገቢያ ቀኑን በይፋ ሲያሳውቅ ነው ብያችሁ ነበር። ሰኔ ወር ላይ ለሚሰጠው ኤግዚት ኤግዛም በድጋሚ ለመውሰድ የመመዝገቢያ ቀኑን በይፋ አሳውቋል። በመሆኑም ከግንቦት 8 እስከ 12 2018 ዓ.ም ብቻ በዚህ ሊንክ በመጠቀም የትምህርት ሚኒስቴር ኦንላይን ፖርታል ላይ መመዝገብ እንደምትችሉ በይፋ ተገልጿል። ባለፈው ባልኳችሁ መሰረት በትክክል ዛሬ ይፋ ተደርጓል ማለት ነው። እዚህ ጋር የተቀመጡትን 5 ስቴፖች በትክክል በመሙላት ሬጂስተር ማድረግ ትችላላችሁ። የመጀመሪያው ስቴፕ የሚሆነው ባለፈው ኤግዚት ኤግዛም የተፈተናችሁበትን ዩዘርኔም የምታስታውሱት ከሆነ እዚህ ጋር በማስገባት ኔክስት በማለት ምዝገባችሁን መጀመር ትችላላችሁ። ዩዘርኔማችሁን ረስታችሁት ከሆነ ከስር ፎርጎት ዩዘርኔም የምትላለች እዚች ጋር ክሊክ ሂር ቱ ሪከቨር የምትለዋን ክሊክ ስታደርጓት ይሄ ፔጅ ይመጣላችኋል። ፈርስት ኔማችሁን፣ ፋዘር ኔም፣ ዩኒቨርሲቲያችሁና ዲፓርትመንታችሁን በማስገባት ጌት ዩዘርኔም ስትሉት ሌላ ዩዘርኔም ይሰጣችኋል። ባክ ብላችሁ እዚህ ጋር ዩዘርኔማችሁን በማስገባት ወደ ሁለተኛው ስቴፕ ይወስዳችኋል ማለት ነው። እነዚህን ስቴፖች ተከትላችሁ አምስተኛው ስቴፕ ላይ ነው ፔመንት የምትፈጽሙት። እዚህ ላይ ፔመንት ሪፈረንስ ነምበር ይሰጣችኋል። ዩኒክ አይዲ ነው። እሷን ኮፒ አድርጋችሁ ወደ ቴሌብር ነው የምትሄዱት። በስልካችሁ ቴሌብር ትከፍቱና ፔመንት የሚል አለ። ዜን ኤዱኬሽን ፊ የሚለውን ክሊክ አድርጋችሁ ከስር ኤዱኬሽን አሰስመንት የምትላለች ይችኛዋን ትመርጡለታላችሁ ማለት ነው። ከዛ በኋላ ፔመንቱን ትጨርሳላችሁ። 750 ብር ነው። 750 ብሩን እንደከፈላችሁ ሪሲቱ ላይ ትራንዛክሽን ነምበር ይሰጣችኋል። እሷን ትራንዛክሽን ነምበር ኮፒ አድርጋችሁ ተመልሳችሁ የዚህ የትምህርት ሚኒስቴር ፖርታል ላይ መታችሁ አምስተኛው ስቴፕ ላይ ትራንዛክሽን ነምበርን አስገብታችሁ ሬጂስትሬሽናችሁን ኮምፕሊት ማድረግ ትችላላችሁ። እዛ ላይ ሬጂስትሬሽን ሰክሰስፉሊ ኮምፕሊት ማለት አለበት። ዜን እንደዚህ ካላችሁ ጨርሳችኋል ማለት ነው። ሙሉ ስለ ሪኤግዚት ኤግዛም ሬጂስትሬሽን ሃው ቱ ቲፕስ ዩቲዩብ ቻናል ላይ በደንብ ሰርቼላችኋለሁ። እዛ ላይ ማየት ትችላላችሁ። ምዝገባችሁን በትክክል ጨርሳችሁ ሬጂስትሬሽን ሰክሰስፉል ካላችሁ በኋላ ቀጣዩ ስቴፕ የሚሆነው ከሰኔ 2 እስከ 12 ለሚሰጠው ኤግዚት ኤግዛም ተረጋግታችሁ መዘጋጀት ነው። ለነዚህ ይረዳችሁ ዘንድ በእነዚህ ትምህርት ክፍሎች ኤግዚት ኤግዛም የምትፈተኑ ከሆነ howtotips.com ላይ አሁኑኑ አፕላይ አድርጋችሁ ምርጥ የኤግዚት ኤግዛም ቱቶሪያሎችን ከዚህ በፊት ኤግዚት ኤግዛም ላይ የተጠየቁ ጥያቄዎችን በየጊዜው አፕዴት የምናደርጋቸው ቱቶሮች አሉ። እነሱ ላይ አፕላይ አድርጋችሁ እስከ ፈተናው ድረስ መጠቀም ትችላላችሁ። ለሌሎችም ሼር አድርጉላቸው። የዚህ አይነት ወቅታዊና በጣም ታማኝ የሆኑ መረጃዎች እንዲደርሷችሁ ፔጃችንን ፎሎ ማድረግ እንዳትረሱ። ለሌሎችም ሼር አድርጉላቸው።